My name is Abdul Karim Adam and this is my Flutter project presentation. My Flutter project is called EduVox እና የሚሰራውም ደግሞ የኢትዮጵያ አስተማሪዎች እና የኢትዮጵያ ተማሪዎችን በእነሱ መሀል ላይ ያለውን ጋፕ የሚሞላ ነው። በኢትዮጵያ ከረንሲ፣ በኢትዮጵያ ብር፣ በኢትዮጵያ ገንዘብ ተገበያይቶ ተማሪው ኮርሱን አግኝቶ አስተማሪውም ደግሞ ኮርሱን ሽጦ እሱን የሚያመቻች አፕሊኬሽን ነው። መጀመሪያው ሳይን አፕ አድርገን ወደ ኢንስትራክተሩ ዳሽቦርድ እንሂድና እንዴት ኮርስ ክሬት እናደርጋለን፣ እንዴት አፕሎድ እናደርጋለን የሚለውን እንየው። ፉል ኔም እንጀምርና እዚህ ጋር ኢሜል እና ፓስወርድ መጀመሪያ እንስጠው። እንደምታዩት ወደ ኢንስትራክተር ዳሽቦርዳችን ሪዳይሬክት አድርጎናል። ከላይ የምታያቸው ዜሮች ዳይናሚካሊ አፕዴት የሚደረጉ ናቸው። ለምሳሌ ኮርስ አሁን ኮርስ አድ ስናደርግ አንድ እንደሚሆን እናያለን። ስቱደንት ደግሞ እዚህ ኮርስ ላይ ወይም እኛ ኮርሶች ላይ ኢንሮል ያደረጉ ስቱደንቶች ናቸው። ፐብሊሽ ደግሞ ገና እየተሰራ ያሉ ኮርሶች እና ደግሞ ፐብሊሽድ ላይቭ የሆኑ ኮርሶችን የሚያሳየን ነው። ክሬት ኮርስ ብለን እንይ። እቺም በተንም ያን በተንም ይሰራል። ሁለቱንም ማድረግ እንችላለን። ክሬት ኮርስ እንላለን። ሳምኔል እንጨምራለን ወይም ፎቶ፣ ተማሪው የሚያየው ፎቶ። ኮርስ ታይትላችን እና ዲስክሪፕሽኑ እዚህ ጋር ማንዳቶሪ ስለሆነ እናስገባለን። እዚህ ጋር እንደምታዩት ካታጎሪያችን የተለያዩ ካታጎሪዎች አሉ። እነሱንም መርጠን በኋላ ለፊልተሬሽን ስለምንጠቀማቸው በተማሪው በኩል ፕሮግራም የሚለውን መርጠዋለን። እዚህ ጋር ፕራይስ ደግሞ እናስገባለን። ክሬት ኮርስ እንለዋለን። አፕሎድ እያደረገ ነው። አሁን ክላውድነሪ ነው አሲስቶሪ እየተጠቀም ነው ከባኪንድ። እንደምታዩት ኮርሳችን ሰክሰስፉሊ ክሬት ተደርጓል። ይሄ የኮርሳችን ፔጅ ነው። እንደምታዩት ድራፍት ሞድ ማለት ይሄን ኖት ቪዚብል ቱ ስቱደንት ገና ለስቱደንቶች የሚታይ አይደለም። እሱን ኦን ስናደርገው ነው ላይቭ ሆኖ ተማሪዎች አክሰስ የሚያደርጉት ማለት ነው። እነዚህም ዜሮዎች ቅድም እንዳልናቸው ዳይናሚካሊ አፕዴት የሚሆኑ ናቸው። እስቲ ሌሰናችን የመጀመሪያ ሌሰናችን እንጨምር። የመጀመሪያ ቪዲዮአችንን እናስገባ። ከዛ እዚህ ጋርም ደግሞ ዶክመንታችንን በኋላ የሚነበበውን ዶክመንት አንድ ሌሰን ላይ ዶክመንት እና ቪዲዮን መጨመር እንችላለን። አንዱን ብቻ ማድረግ ይቻላል። አሁን ኢንትሮዳክሽን እንበለው። ከዛ እዚህ ጋር ዲስክሪፕሽን ኦፕሽናል ስለሆነ እንዝላለው። ይሄ ፍሪ ፕሪቪው ማለት ተማሪው ኮርሱን ከመግዛቱ በፊት እንዲያይ የምንፈቅድላቸው ኮርሶች አሉ፣ አንዳንድ ሌሰኖች እና ይሄንን አሁን ለምሳሌ ፍሪ ፕሪቪው አድርገን እናይና አንድ ደግሞ ሌሰን ፔድ እናደርገውና እንዴት እንደሚሰራ እናየዋለን። ትንሽ ሰዓት ፈጅቷል አፕሊኬሽኑ እና እንትኑን ዳውንሎድ አፕሎድ ለማድረግ። አሁን አድ ሌሰን ብለን ሁለተኛ ሌሰን እና ፔድ ብቻ የምትሆኗን ሎክዶን አፕሊኬሽን ቪዲዮ እናስቀምጥ። ሁለተኛ ቪዲዮ አፕሎድ እናደርጋለን። ሌሰን ታይትሉን ሌትስ ጀስት ሴይ ዳርት ኤንድ እቺን አፕሎድ ብቻ እንበለው። ፍሪ ፕሪቪውን የቅድሙ ስላልነው አሁን ይሄን በፔድ እናድርገውና ሎክድ እናድርገው። እንደምታዩት አፕሎድ አድርጓል። ከዛ አሁን ወተን ከመውጣታችን በፊት ግን ይሄን ድራፍት ሞዱን ኦን ማድረግ አለብን፣ ፐብሊሽ ማድረግ አለብን፣ ተማሪዎች አክሰስ እንዲያደርጉት ማለት ነው። አሁን ወተን በተማሪው ሳይድ እንሂድና ኢንሮልን ማድረግ እንችላለን። አሁን ይሄ እንደምታዩት ሆም ፔጃችን ነው። እንደምታዩት ሆም ፔጃችን ላይ መጥቷል። አሁን ሎጊን ደግሞ በሎጊኑ ደግሞ ለማሳየት ያህል በሎጊን እናርግና ሳይን ኢን ዊዝ ጉግል ብለን በጉግል ሳይን ኢን እናርግ። አካውንት ኦልሬዲ የተከፈተ አለ፣ ስቱደንት አካውንት፣ በሱ ሳይን ኢን እናርግ።
እንደምታዩት ይሄ የስቱደንታችን ሆም ፔጅ ዳሽቦርዳችን ነው። እንደምታዩት ፊልተሬሽን ሞዱ ይሰራል። ዝም ብሎ አይደለም የተቀመጠው፣ የሚሰሩ ናቸው። አሁን እዚህኛው ጋር ገብተን እንግዲህ እንደምታዩት 100 ብር የቀድሞ ግን የፍሪ ያረግናት ግን ኦልሬዲ ኮንቴንቱን ማየት እንችላለን። ይሄኛው ግን ሎክድ ነው። ኢንሮል ቱ አክሰስ ዲስ ሌሰን ይላል። ኢንሮል እንለዋለን። ኢንሮል ስንለው ወደ ቻፓ ፔጃችን ነው የሚወስደን፣ ትራንዛክሽንን የምንጨርሰው። ሎዲንጉ ትንሽ ሰዓት ይፈጃል። አሁን እዚህ ጋር ፎን ነምበር የቴስት ስለሆነ በሪል ለማድረግ ከተፈለገ ቻፓ ቢዝነስ ላይሰንስ ስለሚጠይቅ በቴስቱ ነው እያሳየን ያለ ነው። በአቅማችን ፔይ ዩዚንግ ቴስት ሞድ እንለዋለን። ሎድ ያደርገዋል። ከኋላ የምታዩት ሪሲቱ ነው። ቻፓ ጀነሬት የሚያደርጉ ሪሲት ነው። ከዛ ባክ ቱ ሪዳይሬክት ወደ ፔጃችን ሪዳይሬክት ያደርገዋል። አሁን ሰክሰስ ፔጅ አለች። ጎቱ ማይ ኮርስ ማለት እንችላለን። እዚህ ጋር አሁን ማይ ለርኒንግ ላይ ስንገባ ፍለተር የሚለው ከላይ ያለው መጥቷል ማለት ነው። አሁን እዚህ ጋር መተን ብዙ ነገሮች አክሰስ ማድረግ እንችላለን። ሬት ማድረግ እንችላለን። እዚህ ጋር ሬቲንግ እንስጠው ከተባለ 4 ስታር ማድረግ አድርገንና በኋላ እዛ ላይ አፕዴት ይሆናል ዳይናሚካሊ። ከዛ እዚህ ጋር የኢንስትራክተሩ እንትን ስንፈስን ደግሞ እዚህ ጋር ኮንታክቶቹ ይመጣሉ። እዚህ ጋር አሁን ደግሞ ለማሳየት ያህል ቪዲዮን ዋች ቪዲዮ እንለዋለን። እንደምታዩት ቪዲዮ እዛው አፕሊኬሽን ላይ ፕሌይ ማድረግ ይችላል። አንድ ሲጨርስ ደግሞ እንትን ቲክ ያደርገዋል። አሁን ዶክመንቱ እንደምታዩት የላክናት ፒፒቲ ትሰራለች፣ ወይም ፒዲኤፋችንም ማንበብ እንችላለን። ይሄኛው የስረኛውም እንደዛ ነው። ከላይ እንደምታዩት አፕዴት ያደርጋል ፕሮግረሳችን። ሌሰኑም ይኸው እዚህ ጋር ይመጣል። አንኢንሮል ማድረግ ከፈለግን እዚህ ጥግ ላይ ገብተን አንኢንሮል ብለን ማጥፋት እንችላለን ይሄን ኮርስ። እዚህ ጋር ፕሮፋይላችን ላይ እንደምታዩት ኤዲት ፕሮፋይል አለ፣ ሴቲንግ አለ፣ ቶግል ምናምን እናደርግባቸው። እነዚህ ኖቲፊኬሽን ለፊውቸር እንትን ናቸው፣ ፊውቸር ኢንሃንስመንት ነው። ሄልፕ ኤንድ ሰፖርትም ፊውቸር ኢንሃንስመንት ነው። እንደምታዩት 3 ኢንሮልድ 1 ኮምፕሊትድ ደግሞ 2 አክቲቭ አለ። አሁን ወደ ኢንስትራክተር ፔጃችን እንመለስና ያሉትን የተፈጠሩትን ቼንጆች እንይ። እንደምታዩት ከላይ እንደምታዩት አንድ ፐብሊሽድ ያለ አንድ ስቱደንት ኢንሮል አድርጓል። አንድ ኮርስ ክሬት አድርገናል። ኮርሳችን ላይ ስንገባ ይሄው ቶታል ሬቬኑ 100 ብር አግኝተናል። አንድ ተማሪ ስለገባ ሬቲንጋችንም አፕዴት ሆኗል። እዚህ ጋም ስቱደንታችንን ለማየት ከፈለግን እንዲህ ታፕ ማድረግ ነው። አንፐብሊሽም ማድረግ እንችላለን። እነዚህ ከላይ ያሉት ኤዲት ናቸው። እዚህ ጋር እንደምታዩት አንድ ስቱደንት አለ ፎርም። ከዛ አሁን ኮርሳችን ላይ ስንገባ ፐብሊሽድ እና ድራፍት አለ። ድራፍቱ ቅድም አይተነዋል። ይሄ ደግሞ በዚህ በኮርሳችን ላይ በሁሉም ኮርስ ላይ የትኛውን ኮርስ ነው ኢንሮል ያደረገው ብለን ስቱደንታችንን ማየት እንችላለን። ኢንስትራክተር ፔጅ ላይ ያሉት ኤዲት ፕሮፋይል እንደምታዩት ዌብሳይት፣ ፖርቶፎሊዮ፣ ሊንክድ ፕሮፋይል፣ ትዊተር ፕሮፋይልን ማስገባት ይችላል። አናሊቲክስ ላይ ደግሞ የሁሉም ያሉትን ኮርሶች የሚያገኘውን በኤስቲሜትድ ሬቨኒዎችን እንዳለ ማየት ይችላል። ሄልፕ ኤንድ ሰፖርት ለወደፊት ካሚንግ ሱን ለወደፊት አፕዴት ነው እና እነዚህ ናቸው። ሆፕፉሊ ሁሉንም ከቨር ማድረግ ችያለሁ ብዬ አስባለሁ። እናም ደግሞ ቴክኒካል እንትኖችን የጠቀምነው ከባክኤንድ ላይ ፍለተር ዳታቤዝን የፍለተር ፋየር ስቶር ዳታቤዝን ተጠቅመናል። ኦተንቲኬሽን ደግሞ የፋየር ቤዝ ተጠቅመናል። እነዚህ ቪዲዮዎችን ኮርሶችን ደግሞ ለማስቀመጥ ክላውድነሪን ተጠቅመናል። ፍለተር ስቶሬጁ $300 ስለሚያስከፍል እና ይሄ ነው። ለወደፊትም ጥያቄ ምናምን ካለ መስጠት ይቻላል። ይሄ ነበር ቪዲዮ። ይሄ ነው እንትናችን። አመሰግናለሁ።